ሄይ በምሽት ለብቻ የሚሄድ ጥሩ ነው። እግዚአብሔርን አምነን ነው። እግዚአብሔርማ ጓደኛ ፈጥሯል። ዋናው ብቸኛ አለመሆን እንዴ። በዚህ ጊዜ የትኛው ሰው ታምኖ ነው ከሰው ጋር የሚኮነው? ዛሬ ሁሉም እኮ ሌባ ነው። ግድ የለም እኛ ነን። የፖሊስ ዘመድ የቤንዚል አመድ የለውም ካላላችሁ በስተቀር እኛ ነን። ፖሊስ እኔ ፖሊስ ነፍሴ ነው። እሺ መቶ አለቃው ብሸት መቶ አለቃ እስክንድር አስተዋውቁና ሌንሲ ቹቹ ባንቺ አራ ቹቹ ሌንሲ አራ አይደለ ቹቹ ሌንሲ ባንቺ ቹቹ ሌንሲ ባንቺ ቆንጆ ስም ነው። እራትን ጋብዛችሁ አረ ይመሻል ባባባ ግድ የለም እኛ እናደርሳቸዋለን። በእውነት ለነገሩ እናትሽ አቶ መሳፍንት ቤት ማምሸቱ አይቀራል። እሷ እንደውም ለቅሶ ታጠብቃለች ባታድር ነው። እንግዲያው አረንጓዴ ሳሎን ብንጋብዛችሁ ምን ይመስላችኋል? ጥሩ ምግብ አላቸው። አይ አይደለም ቹቹዬ እሱን ቤት አትወደውም አይደል? ቹቹዬ ግድ የለኝም። እንደውም እዛ የምናውቀው ሆቴል ይሻላል። ቹቹ ስሙ እኮ በዛ በኩል ነው። እና ከመንገዱ ጸባላችሁ? አይደለም አጎቴ መኪናውን አቆሞ በዛ ጎዳና ላይ ስለሚንሸራሸር እሱን ፈርተው ነው። ታዲያ ምንም አይደል። እናንተም ብታዩት በጣም ነው ደስ የሚለኝ። ብታዩት እኮ በምሽት ኮኮፒ ፓንጎርሶ እየዘፈነ ሲሄድ ላየው ሰው ያስገርማል። እውነት እና ምንም ችግር የለም ማለት ነው። በቃ እንዴ የተንቀሳቀሱ ወደዛው ግን አንቺ እንዳታስጠምጂኝ በኋላ አይዟችሁ መተማመድ ነው። እሺ ያዶ ጊዮርጊስ ድረስ ፈረሰኛው አባቴ በፈረስ ምንድነው ችግር አለ? እንሂድ እባካችሁ ተውት። ስሙ እኔ እናንተን ማወቅ ፈልጋለሁ። ፍሬንድ ሀሺሽ አንፈልግም። ኦኬ ሀሺሽ እሷ ሲያወራ ሰምቻለሁ። እዚህ ቤት ሀሺሽ ይሸጣል። እናንተን ማወቅ ፈልጋለሁ። እብድ ነው በጣም። ምን ችግር አለ? ይሄን ካያውን ተጀንጅሎ እዚህ አቅሉን ስቶ እንዴ ሌንስ እሱ ነገር ያሳብዳል እንዴ? ይቅርታ ምክንያት ስላለኝ መታወቂያችሁን ብታሳዩ ወይ አሳይ። ባባ ሞት አምጣ አምጣ። ቆይ መቶ አለቃ እስክንድር ፖሊስ። ምን ታኛለህ? ይቅርታ ተሳስቻለሁ ማለት ነው። ይቅርታ ደግሞ ዝም ብለህ ምን ደም ታውት እንሂድ። በገዛች እብደት ግን ችግር አለ? አልፈህ ትቀመጥ ይሻላል። እሺ